ለዩቲዩብ የሚሆን ተምኔል እንዲሁም ደግሞ ለቲክቶክ የሚሆን ከቨር ኢሜጅ ለመስራት አሁንም ካንቫ ወይ ደግሞ ሌላ የፎቶሾፕ ሶፍትዌር እውቀት ይጠይቃል ብላችሁ እየሰራችሁ ካልሆነ ተሸውዳችኋል። ምክንያቱም ዛሬ ጀሚናይንና ቻትጂፒቲን አማርኛ በመጠቀም ብቻ የምትፈልጉትን ተምኔል እንዴት በቀላሉ እንደምትሰሩ የማሳያችሁ ይሆናል። ይሄ ቪዲዮ ስለ ተምኔል አሰራርና በ5 ደቂቃ ውስጥ የምትፈልጉትን አይነት ተምኔል እንዴት እንደምትሰሩ አሳያችኋለሁ። ምንም እውቀት አያስፈልጋችሁም። የእንግሊዝኛ እውቀት ራሱ አያስፈልጋችሁም። በአማርኛ ብቻ በ5 መስመር ጽሑፍ ብቻ የምትፈልጉትን ተምኔል መስራት ትችላላችሁ። አትሰቡ። የሶፍትዌር እውቀት ምንም አይነት የሞባይል አፕሊኬሽን መጠቀም አይጠበቅባችሁም። ያልኳችሁ ጀሚናይንና ቻትጂፒቲን ብቻ ነው። ማፍቴክ ነኝ። በቴክኖሎጂ እና በኤአይ ዙሪያ እናንተን እናማክራል። ዲስክሪፕሽን ላይ በምታገኙት የፌስቡክ፣ የቲክቶክ እንዲሁም ደግሞ የኢንስታግራም እንዲሁም ደግሞ እዚህ ባለው የዩቲዩብ ቻናል እናንተ ጋር እንገናኛለን። ይህ የቴክኖሎጂ ቻናላችን ነው። ሰብስክራይብ፣ ላይክ አድርጋችሁ ብትቀላቀሉ እንደነዚህ አይነት ጠቃሚ መረጃዎችን የምታገኙ ይሆናል። በዛሬ ትምህርታችን ጀሚናይንና ቻትጂፒቲን በመጠቀም ብቻ በ2 ደቂቃ ውስጥ እንዴት አድርጋችሁ ጽድት እምር ያለ ተምኔል እንደምትሰሩ አሳያችኋለሁ። ይህ ሀሳባችሁን ብቻ አይደለም። የተበቻችሁ የዩቲዩብ ተምኔል ካለ የፈለጋችሁትን ተምኔል እንዴት አድርጋችሁ ወደ እናንተ እንደምትቀይሩትን ማሳያችኋለሁ። ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። እንደወደዳችሁት እርግጠኛ መሆነው በሰብስክራይባችሁ በላይካችሁና እንዲሁም ደግሞ በየመሃሉ በምጽፍልኝ ኮሜንት ይሆናል ማለት ነው። እንጀምር። እንዳልኳችሁ የሚያስፈልገው ጀሚናይ እና ቻትጂፒቲ ነው። ነገር ግን ለዩቲዩብ ቪዲዮ እንዲያመቸኝ እኔ በፒሲ የሚሰራ ይሆናል። እናንተ ደግሞ ቻትጂፒቲም ጀሚናይም በአፕሊኬሽንም በፒሲም ተመሳሳይ ስለሆነ ፈንክሽናቸው በስልካችሁ ትከተሉኛላችሁ ማለት ነው። ተከተሉኝ። አሁን የመጀመሪያ ስራ የሚሆነው ጀሚናይን እና ቻትጂፒቲን ፒሲ ላይ መክፈት። ቻትጂፒቲን ከፍታለን። በሁለተኛ ጊዜ ደግሞ ጀሚናይንን ከፍታለን። አፕሊኬሽኑ የምንከፍት ይሆናል። አሁን ሁለቱንም ከፍተናል። ከዚህ በፊት ግን ላሳያችሁ የምፈልገውን ነገር ልንገራችሁ። አሁን መጀመሪያ የማሳያችሁ የሰውን ተምኔል እንዴት ወደ እናንተ እንደምትቀይሩ ነው የማሳያችሁ። መጀመሪያ ዩቲዩብ ላይ ገብታችሁ ተምኔል ብታዩና ያንን ተምኔል እንዴት እንደምታወርዱት ላሳያችሁ። ወደ ዩቲዩብ እንግባ። ከገባም በኋላ ዛሬ የምንወስደው የሚስተር ቢስትን ተምኔል ይሆናል ማለት ነው። ይህን የሚስተር ቢስት መጀመሪያ ላይ የምታዩትን ተምኔል ወደ በኔ ፎቶ ቀይሬ ያሳያችኋለሁ ማለት ነው። የምትፈልጉትን በፈለጋችሁት መቀየር ትችላላችሁ። ይህንን ተምኔል ለማውረድ የምታደርጉትን ልንገራችሁ። እንደምትመለከቱት ወደ ቪዲዮ እንሄድና ታይትሉን ሰሌክት አድርገን ኮፒ እናደርገዋለን ማለት ነው። ወደ ጉግል ትገባላችሁ። ጉግል ከገባችሁ በኋላ የቅድሙን የቪዲዮውን ምን ታደርጋላችሁ? ኮፒ ታደርጉታላችሁ ርዕሱን፣ ምክንያቱም ጉግል ስለሚያውቀው ነው። ከዛ ሰርች ታደርጉታላችሁ። ሰርች ካደረጋችሁ በኋላ እዚህ ከላይ ከተደረደሩት ኤአይ ሞዴል ኦል ሾርት ከሚለው ኢሜጅ የሚለውን ትመርጣላችሁ። ኢሜጅ የሚለውን ከመረጣችሁ በኋላ በዚህ ርዕስ የተሰራውን ቪዲዮ ተምኔሉን ትፈልጉታላችሁ። ኦኬ፣ ተምኔሉን የታገኘ ነው ማለት ነው። እዚህ ጋር አገኘ ነው። ይህን አንድ ጊዜ እንነካዋል በኢሜጅ ስለመረጥን። ከዛ ራይት ክሊክ አድርገን ምን እናደርገዋል ማለት ነው? ዳውንሎድ ወይም ሴቭ አስ ኢሜጅ እንለዋል ማለት ነው። ትችላላችሁ፣ ባይዘው ሴቭ ታደርጉታላችሁ። ተምኔሉን አወረድን። ተምኔሉን ካወረድን በኋላ ይሄኛውን አንፈልገው። ከዛ እንዳልኳችሁ የሚስተር ቢስትን ገመድ እየሳበ ያለበትን በእኔ ፎቶ መቀየር ስለሆነ እንግዲህ እሱም በፎቶ እንዴት እንደምንቀይረው የማሳያችሁ ይሆናል። ጀሚናይ ጋር ትገቡና እንዴት እንደምትቀይሩት ይዩት። ጀሚናይ ጋር ገብታችሁ እዚህ ጋር ፕላስ ምልክት እንዳትገቡ ቱልስ የሚለውን ምረጡ። ቱልስ የሚለውን ከመረጣችሁ በኋላ ልትሰሩ ያሰባችሁትን እወቁ። እዚህ ጋር ምንድነው የምትሰሩት? ፎቶ። ስለዚህ ክሬት ኢሜጅ የሚለውን ትመርጣላችሁ። ጀሚናይ ሀሪፍ ስራ እንዲሰራ ታግዙታላችሁ እንደዚህ ከመረጣችሁ። ከዛ ከመረጣችሁ በኋላ እዚህ ጋር ምን ታደርጋላችሁ? መጀመሪያ የሚስተር ቢስትን ተምኔልን ታመጣላችሁ፣ ያወረዳችሁትን ማለት ነው። እኔ ካሁን በፊት ሰርቸው ነበር። ኦኬ፣ ይኸው አመጣሁኝ ማለት ነው። ያወረድኩትን የሚስተር ቢስትን ምን አመጣሁኝ? ተምኔል አመጣሁ። ሁለተኛ ምን አመጣለሁ? እዚሁ ጋራ በሚስተር ቢስት ልቀይረው ያሰብኩትን ፎቶ ይዤ እመጣለሁ። ሴትም ይሁን ይሁን ይዤ እመጣለሁ ማለት ነው። ይዤ የመጣሁት የሚስተር ቢስትን ነው ማለት ነው። ከዛ ሁለተኛ ምን ታመጣላችሁ ማለት ነው? ፕላስ ምልክት ትጫኑና ልትቀይሩበት ያሰባችሁትን የእናንተ ፎቶ ይዛችሁ ትመጣላችሁ። እንዴት እንደሚቀይረው ላሳያችሁ ስለፈለኩ ነው። በጣም ቀላል ነው። ይህን ያክል በጣም ቀላል ነው እንዴ እንደምትሉ እርግጠኛ ነኝ። ምን ታደርጋላችሁ? ይሄኛውን ፎቶ ይዛችሁ ትመጣላችሁ ማለት ነው፣ ልትቀይሩበት ያሰባችሁትን። ከዛ በኋላ ዲስክሪፕሽን ላይ ለእናንተ ስለሆነ በአማርኛ ነው የምጽፍላችሁ። እዩት። ምን ብዬ ጽፋለሁኝ? መጀመሪያ ያስገባሁት የመጀመሪያውን ተምኔል ከተምኔሉ ላይ እንበለው ባጭሩ፣ ከተምኔሉ ላይ ያለውን ፎቶ በሁለተኛው ፎቶ ቀይረው ልበለው እስቲ። አሁን የምናደርገው ምንድነው? ሚስተር ቢስት ገመድ እየጎተተ ነው። ስለዚህ በሚስተር ቢስት የኔን ፎቶ አስገብቶ እኔ ገመድ እየጎተትኩኝ እንደሆነ ማሳየት አለበት ማለት ነው። ሌሎችም የተለያየ ተምኔሎችን አንታችሁ ከቪዲዮአችሁ ጋር የሚመሳሰል ከሆነ በዚህ መልኩ መቀየር
ማድረግ ትችላላችሁ ማለት ነው። እስኪ ይሰራው ላይ ሰራው የምናየው በእርግጠኝነት ይሄን አይታችሁት ከወደዳችሁት ልክ ይሄን እያያችሁ ያላችሁ ኮሜንት ላይ ትጽፉልኛላችሁ። ይሄው ሚስተር ቢስት አይደለም እኔ ነኝ። እየሳቀ ነው። ከጡንቻው ፈርጠም ያለ ሰው አድርጎኛል። ምንም ኢቭን በቃ የሚስተር ቢስት ነው የሚመስለው አይደል? ተመቻችሁ ይሄ ነገር? ሰብስክራይብ አድርጋችሁ ከተመቻችሁ ላይክ አድርጋችሁ እንዲሁም ኮሜንት ላይ ተመችቶናል በሉ እያያችሁ ያላችሁ። ይሄ ከሌላ ከዩቲዩብ ላይ የተሰሩ ተምኔሎችን እንዴት እንደምቀይሯቸው ነው። ከሌላም ከፒንትረስት ወይ ደግሞ የወደዳችሁት ሌላ ሳምፕል ቪዲዮ ካላችሁ ሳምፕል ፎቶ ካላችሁ ታመጡና ይሄን እንትኑን ቀይረው ብላችሁ ፎቶ አስገብታችሁ መቀየር ትችላላችሁ። ይሄ ከፎቶ ላይ ኤዲት ማድረግ ነው ማለት ነው። ምን ተጠቅመን? ጄሚናይን ብቻ። አሁን በሁለተኛ ደግሞ የምናየው ምንድን ነው? እናንተ የምትሰሩት ቪዲዮ ላይ ተምኔል መስራት ብትፈልጉ የሚባል ከሆነ ይህንን ወደ ኒው ቻት እንመልሰው ወደ ነበረበት። መጀመሪያ ወደ ቻት ጂፒቲ እንሄዳለን ማለት ነው። ቻት ጂፒቲ ላይ መታችሁ የምታደርጉትን ልንገራችሁ። ምንድን ነው ልትሰሩ ያሰባችሁት? ምን አስባችኋል? ቪዲዮ ስለምንድን ነው የሰራችሁት? የምን ተምኔል ነው የምትሰሩት? መጀመሪያ እሱ ማወቅ አለባችሁ። ለምሳሌ እኔ እየሰራሁ ያለሁት ዩቲዩብ ላይ 4000 ሰዓት እንደሞላው ቪዲዮ ሰርቼ ከሆነ ምን አደርጋለሁ ማለት ነው? እዚህ ጋር መጥቼ በአማርኛ ነው ዩቲዩብን በእንግሊዝኛ አንጻፉ እንዲቀለው ዩቲዩብ ላይ 4000 ዋች አወርን የእይታ ሰዓት ማለት ትችላላችሁ። በነገራችን ዋች አወር ሰዓት ማለት ነው። ሞልቻለሁ። ስለዛም አስረዘምኩት። እንደውም ቪዲዮ ሰርቻለሁ። ለዛ የሚሆን ተምኔል ፕሮምፕት ስጠኝ ብዬ ጠየቅኩት ማለት ነው። ፕሮምፕት ነው የምጠይቀው። ለምንድን ነው ጀሚናይ ላይ ፕሮምፕቱን ያልጠየቅከው እያልከኝ ከሆነ በግልጽ ልንገርህ። ጀሚናይ ፎቶ ጀነሬት ማድረግ ይችላል፣ ሌሎችም ይችላል እንላለን። ቻት ጂፒቲን ግን በታሪክ ፕሮምፕት ጀነሬት በማድረግ የሚደርስበት የለም። ፕሮምፕት የሆነ ነገሮችን ጥያቄ ሲፈልጉ በሚያምር ሁኔታ ይጽፍላችኋል ማለት ነው። እንደምታዩት ሜን ተምኔል ፕሮምፕት ሰጥቶኛል ማለት ነው። አሪፍ ፕሮምፕት ሰጥቶኛል። ሌላ አማራጭም ሰጥቶኛል። ሁሉንም መሞከር እችላለሁ። የመጀመሪያውን እዚህ ጋር ኮፒ ማድረግ ያለላችሁ፣ ካልተመቻችሁ ዲቴል ማለት ትችላላችሁ። እኔ ጋር አሁን ሆልዲንግ ምናምን ነው። እኔ ግን ባጭሩ ስለማሳያችሁ እዚህ ጋር ምን አደርጋለሁ? ኮፒ አደርገዋለሁ። ይሄንንም ኋላ ኮፒ አደርገዋለሁ። እዚህ ጋር ክሬት ወደ ጄሚናይ ይመጣለሁ። ሁለተኛ ስራዬ ኮፒ አድርጌያለሁ ከእንትን ከዛ ወደ ጄሚናይ ይመጣለሁ። ጄሚናይ ከመጣው በኋላ እዚህ ጋር ምን አደርገዋለሁ? ኮንትሮል ቪ አደርጋለሁ። ኮንትሮል ቪ ካደረግኩ በኋላ አማርኛውም እንዲመጣ ስለፈለግኩኝ አሁንም ተመልሼ ወደዛ ሄድና አማርኛይቱን ርዕሷ 4 ሰዓት ሞላ ፋናላይዝ እቺ እንድትመጣ ስለምፈልግ ስታይሏም ስላለች እቺ እንድቻ አድርጌ ኮንትሮል ሲ አድርጌ ወይም ደግሞ ኮፒ አድርጌ እመጣና እዚህ ጋር ምን አደርገዋለሁ? እጨምረዋለሁ ማለት ነው። አብሮ እንዲመጣ ስለፈለግኩ ነው። ከዛ ክሬት ኢሜጅ ይለዋለሁ። ክሬት ኢሜጅ ማለት ያግዘዋል። እሺ ክሬት ኢሜጅ ስትሉት ያግዘዋል። ኢሜጁን ጀነሬት ለማድረግ ቀጥታ ማለት ነው። ጽሁፍ እንዳያበዛ፣ ወሬ እንዳያበዛ ያግዘዋል። ቀጥታ ወደ ኢሜጅ ክሬት ማድረጉ ይመጣል። ግን ዝም ብላችሁ ክሬት ኢሜጅ ካላላችሁት ከላይም ወይ ደግሞ ክሬት ኢሜጅ ብላችሁ ካልጀመራችሁት ወሬ መስሎት ወሬውን ዝም ብሎ ሊያወራ ይችላል። የማይገናኝ ነገርና ቀጥታ ክሬት ያደርግልን። ስለዚህ ክሬት የሚያደርግልን ነገር ላሳያችሁ። ይሄ የመጀመሪያው ምን ማድረጊያ ነው ማለት ነው። እንደ ቅድሙ ፎቶአችሁን መቀየር ትችላላችሁ። ቀጥታ የሰራኝ ታምኔል ምን እንደሆነ እናየውን ከዛ ኤዲት ያስፈልገዋል ወይስ አያስፈልግም የሚለውን አብረን እንወስናል ማለት ነው። ዋው እስቲ ሰፋ አድርገን እናየው። 4 ሰዓት ሞላ ፋናላይዝ ሞኔታይዝ በሳካ ያምራላ። ግን እዚህ ጋር ማየት ያለባችሁ ይሁት ከኋላም ዩቲዩብ ነው፣ ደስ ይላል። እዚህ ጋር ግን ማየት ያለባችሁ ነገር ምንድን ነው? ሰውየው እኔ አይደለሁም ነው። ሰውየው በማን መተካት አለበት? በእኔ መተካት አለበት። በሁለት መንገድ ይህን ነገር ማስተካከል ይቻላል። የመጀመሪያው እዚህ ጋር ፎቶ አስገብቼ እንደ ቅድሙ እዚህ ጋር ፎቶ አስገባና ፎቶ ካስገባው በኋላ ፎቶውን ቀይረው ማለት እችላለሁ። አንድ በሱ ላሳያችሁ። እዚህ ጋር ፎቶውን ይሄ ከላይ ያለውን ስለወደድኩት ነው፣ በቃ ምንም አልቀይረው። ስለዚህ ምን አደርጋለሁ ማለት ነው፣ ፎቶ አስገባለሁ። የተምኔሉን ፎቶ በዚህ ቀይረው ብዬ አስገባለሁ ማለት ነው። አዩት። አሁን እዚህ ጋር ምን ሰጠዋለሁ ማለት ነው፣ የተምኔሉን ፎቶ በዚህ ቀይረው። ይሄ አንደኛው መንገድ ነው። ይሄ ካልሰራ ደግሞ ሌላ ሁለተኛው መንገድ እጠቁማቸዋለሁ። የተምኔሉን ፎቶ በዚህ ቀይረው ብዬዋለሁኝ። ክሬት ኢሜጅ ስላልኩት ቀጥታ ነው የሚሰራው ማለት ነው። እንዴት ነው ግን ይሄኛውን እስከሚሰራ ሀሳባችሁን ልጠይቃችሁ እስቲ። የሰራሁት ተምኔል ወዳችሁታል?
አሁን ይሄንን ሰው ይስራው ቢባል ስንት ነገር ይሰራል። ባክግራውንድ ፍለጋ ምናምን ፍለጋ ብዙ ይሄዳል አይደለ? እነዚህ ከለሩ ባይ ዘ ወይ ራሴ ኤዲት እንዳደረጋቸው ነው እንጂ የለውም። እሺ የለውም። ይሄ እነዚህ የተቀመጡ ከለሮች ኤዲት የማደርገው ስለመሰለው ነው እንጂ ለኤዲት የሆነ ነገር እንድጽፍበት ቴክስት እንድጨምርበት እንድጽፈው ምናምን ነው። እዚህ ጋር የፈለኩትን ልጻፍ ብል መጻፍ ስለሚችል ማለት ነው። ይሄ ግን አይመከርም። አሪፍ ፎንት ስለማይኖራችሁ ማለት ነው። አያችሁት? ይህን ፎቶ እዚህ ጋር አደረገና ልብሱን ራሱ አድርጎ 4 ሰዓት ሞላ ብሎ ቀየረልኝ። ይሄ አንደኛው ወይ ነው። ይሄ ግን ያደክማል። ይሄ ያደክማችኋል። ሁለተኛ ስራ እንድትሰሩ ያደርጋችኋል። ማድረግ ያለባችሁ ልንገራችሁ። ጀሚናይ ጋር ሄዳችሁ መጀመሪያ ኮፒ ያደረጋችሁት የመጀመሪያው ፕሮምፕት ይህም ፕሮምፕት ኮፒ አድርጋችሁ ይዛችሁ ትመጣላችሁ። እዚህ ጋራ ፔስት ትሉታላችሁ። አጭሩ ወይ እዩት፣ ፔስት ትሉታላችሁ። ፔስት ካላችሁት በኋላ ክሬት ሳታደርጉ ፎቶውን እዚህ ጋር ማስገባት ነው የሚጠበቅባችሁ። ፎቶውን ካስገባችሁት በጣም ቀላል ነው። መጀመሪያውኑ ፎቶ አስገብቶ በራሳችሁ ፎቶ እንዲሰራላችሁ ያደርጋል ማለት ነው። አንዳንድ ጊዜ ይሄ ደግሞ ሳይድ ኢፌክት የሚኖረው አለ። ሁለቱንም አማራጭ የነገርኳችሁ ምናልባት ከሰራላችሁ። ኤአይ ሁልጊዜ ፐርፌክት አይደለም፣ ይስታል። የዚህኛውን የፎቶውን ሪዞሉሽን ሊይዝ ስለሚችል ነው ይህን መንገድ የማልጠቀመው እኔ ማለት ነው። ስለዚህ ይህን ፎቶ አስገባውለት፣ እንደዚህ አስገባውት። ሾክድ ያንግ አፍሪካን ዩቲዩበርስ ሴሌብሬቲንግ ሰክሰስ ሆልዲንግ ስማርት ሾዊንግ ራት ዋች ሃወርስ አናሊቲክ ስክሪን። ይህን ራሳችሁ መጨመር ትችላላችሁ። በደንብ አብራሪ ብትሉት ደግሞ ከዚህ የተሻለ ደግሞ ይሰራላችኋል። በነገር ዲቴል ጻፍልን ብትሉት ቻትጂፒቲን ከዚህ የበለጠ መስራት ስለሚችል ማለት ነው። ይሄ ተምኔል ታዲያ ለመስራት ለምንድን ነው ስልካችሁ ላይ ፒክሳርት እኔ አላቅበትም፣ ፎቶሾፕ ኮምፒውተር ላይ የማላቅበትም ምናምን። አያችሁታ? ይሄ መጥፎነቱን የማይመከረው የየትኛውን ፎቶ ስታይል ያዘ? የዚህ ፖርትሬት ስለነበረ የዚህን ፎቶ ያዘ ማለት ነው። ይሄ ደግሞ አይመከርም። ቶታሊ ይሄ ስለማይመከር መጀመሪያ ማድረግ ያለባችሁ ምንድን ነው? ራሱ ይህን እንዲሰራላችሁ ታደርጉታላችሁ። ይህን ካደረገ በኋላ ይህንን ፎቶ እንዲቀይረው ታደርጋላችሁ ማለት ነው። ፋይናሊ ይህን የመሰለ ፎቶ ኤዲት አድርጎልኛል። ይህን የመሰለ ተምኔል ላገኝ አልችልም ማለት ነው። አሁን በዚህ ቪዲዮ እንኳ የተመለከታችሁት ተምኔል የተሰራው በዚህ መንገድ ነው ማለት ነው። እርግጠኝነት እንደወደዳችሁት እርግጠኛ ነኝ። ይሄ ነገር ግራ ያጋባችሁና እገዛዬን የምትፈልጉ ካላችሁ ታች ዲስክሪፕሽን ላይ ባስቀመጥኩላችሁ የቲክቶክ ሊንክ ላይቭ ላይ ስገባ መታችሁ ልታወሩ ትችላላችሁ። ኮሜንት ላይ ጥያቄውን ብታስቀምጡልኝ ለእያንዳንዳችሁ የምመለስላችሁ ይሆናል፣ የማገዛችሁም ይሆናል። ሰብስክራይብ፣ ላይክ ያደረጋችሁ እንደወደዳችሁኝ እርግጠኛ ነኝ። ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ቻው።